አማኑኤል አምላክ የለከ ኃይል ምን ማለት ነው? ለአንተ ኃይል ክብር ምስጋና ይገባል። ሲሰቃይ መላእክት ከበው የሰገዱትን ስግደት ልጆቿን ሰብስባ የኢትዮጵያ ቤተክርስቲያን በክርስቶስ መከራ ጊዜ ትሰግድለታል። ክርስቶስ 40 ቀን 40 ሌሊት ጾመ በገዳመ ቆሮንቶስ። በዲያብሎስ ተፈተነ፣ ዲያብሎስን ድል ነሳው ይልና ምን ይላል ወንጌሉ? ሐሙስ ዕለት ሊሰቀል አንድ ቀን ቀርቶት ክርስቶስ ሲሰቃይ ሲጸልይ የነበረበት ጊዜ አለ አይደል? በጣም ተጨንቆ ይጸልይ ነበር። ክርስቶስ ነገም የሆነውም ስለሚታየው ማለት ነው። እና ሲጨነቅ ላብ ይወጣው ነበር። ላቡ አልፎ ደም ይወጣው ነበር። ስለኛ የሚቀበለውን መከራ ከመቀበሉ አንድ ቀን በፊት ተጨንቆ ሲጸልይ ከዚያ ምን ይላል? የሚያበረታው መልአክ ታየው ይላል። አቤት ይሄ ቃል የተጻፈው ድርሳነ ሚካኤል ላይ ቢሆን ሰዎች አንቀው ይገሉናል። ብላችሁ ክርስቶስን የሚያበረታው ወንጌል ላይ ምን እናት ሉቃስ ተጻፈው። የሚያበረታው መልአክ ታየው ማንን? ክርስቶስን። አሁን አንድ ሰው መላእክት አያስፈልጉኝም እያለ የሚታበይ ሰው ክርስቶስን መላእክት አበረቱት ሲል ሲያይ ምን ሊል እንደ ክርስቶስ አበረቱት እየተባለ አንተ ከክርስቶስ ልትበልጥ ነው ወይ ነው መባል ያለ? ግን አበረቱት ይላል። ምን ማለት ነው? አባታችን አባ ጊዮርጊስ ዘጋስጫ ይህንን የሉቃስ ወንጌል በተረጎመበት ስፍራ ሉቃስን ሐኪም አይደለ? ሉቃስ ባለመድኃኒት አይደል? ሉቃስ ሆይ ምን ነክቶ ነው አቆሰልከኝ እኮ ይላል። እንደው አክመኝ ምን ማለት ፈልገ ነው? እንዴት መላእክት አበረቱት ብለህ ትናገራለህ? የአምላክነቱ ኃይል ከመላእክቱ ኃይል አንሶ ነው ወይ መላእክት የሚያበረቱት? በምን ኃይላቸው? ምን ማለት ፈልገ ነው? እባክህ ሉቃስ ሆይ ሐኪሙ ሆይ ቁስል አንጥተህብኛል ልቤ ላይና እባክህ ተኩሰ አድነኝ ፈውሰኝ ይላል። ከዛ ራሱ ምን ማለት እንደሆነ ይተረጉመዋል። መላእክት አበረቱት ማለት በፊቱ እየሰገዱ ለከ ኃይል ክብር ወስብሐት ለአንተ ክብር ምስጋና ይገባል እያሉ ሰገዱለት ማለት ነው እንጂ መላእክት ክርስቶስን ሊያበረቱት አይችሉም። ሲቸነክሩት የፈሰሰ ደም አለ። በጦር ሲወጉት ደሙ ፈሷል። ይሄ ኋላ ነው፣ በርግጥ ከሞተ በኋላ ነው። የሸዋ አክሊል ሲደፉበት ደሙ ፈሷል። ይህ ሁሉ ደም ሲፈሰው የዋለ ሆኖ ውሃ ምን ያህል እንደሚጠማው መናገር ለሰው ልጅ ይህ ሁሉ የሚሸፈን አይደለም። ስለዚህ ሰው መሆኑን ምታት አለመሆኑን ለማስረዳት ነው። ያም ቤዛነቱ መጠማቱ ነፍሳችን ለተጠማችው ሁሉ ቤዛ ነበር። ያ ደም በደም የደረቀ ጉሮሮ ሁሉ በውሃጥም እስኪንጣጣ ድረስ መጠማቱ ተጠምተን ለነበርን ሁሉ እርካታ ሊሰጥ የመጣና ጥማችን የቆረጠልን ጌታ መሆኑን ለማስረዳት ነው። ምክንያቱም ምን ብለን ጸልየን ነበር? ቀድሞ በቀድሞ ዘመን ከአባቶቻችን ጋር የአባቶቻችን ጸሎት የሁላችን ጩኸት ነው። በከመ ያፈቅር ኃየል ሀማን ቄተማት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር ያው ጸማት ነፍሴ። ዋሊያ ወደ ውሃ እንደሚናፍቅ ነፍሴ እንዲሁ ወደ እግዚአብሔር ትናፍቃለች፣ ተጠማች። መዝሙር 41 ቁጥር 1 ላይ፣ መዝሙር 62 ቁጥር 1 ላይም እንዲሁ አምላኬ አምላኬ ገይሳ ቤከ፣ ፈጣሪ አምላኬ ፈጣሪ ወደ አንተ ገሰግሳለሁ። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማይዜ እበጽህ ወእሬ ገጹ ለአምላኬ፣ መቼ ደርሳለሁ የፈጣሪዬንስ ፊት የማየው መቼ ነው ብለን ጮኸን ነበረ። ስለዚህ ድህነት ጠምቶን ነበረ፣ ልጅነት ጠምቶን ነበረ፣ ዘላለማዊ ሕይወት ጠምቶን ነበረ፣ እረፍት ጠምቶን ነበር፣ ፍትሕ ጠምቶን ነበር፣ ዕውቀት ጠምቶን ነበር፣ ልጅነት ጠምቶን ነበር፣ ነፃነት ጠምቶን ነበር፣ ሰላም ጠምቶን ነበረ። እነዚህን መጠማቶቻችን በሙሉ አንድ ላይ አድርጎ ነው ጌታ ተጠማሁ ብሎ የተናገረልን ማለት ነው እንጂ እሱማ ለተጠሙት ሰዎች ሁሉ ውሃውን ወይን አድርጎ ሲያጠጣ አይተነዋል። ማማተም ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ አርብ ማታ ለእሑድ እስከ እሑድ ድረስ አክፍሎ መዋል ይገባል። ማንኛውም ሰው ማክፈል ይገባል። ይህንንም አባቶቻችን ሰለስቱ ምዕት በሃይማኖተ አበው ምዕራፍ 21 ቁጥር 27 ላይ
ኢትጹም በመዋዕለ ሰናብት ከመኩሎን መዋዕል። እንደ ሌሎች ቀኖች ዓርብ ረቡዕን እንደምትጾምበት ከሰኞ እስከ ዓርብ በአርባ ጾም እንደምትጾም አድርገህ በሰንበት ቀን አትጹም። ዘእንበለ አሐቲ ዕለተ ሰንበት በማኅተወ ፋሲካ፣ የፋሲካ የእሁድ ዋዜማ ከምትሆን ከአንዲት ዕለተ ሰንበት ከቀዳሚት በቀር አትጹም። አመሃሎ እግዚእነ ውስተ መቃብር፣ የሰማይና የምድር ጌታ ኢየሱስ ክርስቶስ በመቃብር ውስጥ ከዋለባት ከአንዲት ከቀዳሚት በቀር አትጹም ብለው ያችን ቀን እመቤታችን ሐዋርያት ከጸሎተ ሐሙስ ጀምረው ነው የጾሙት። ከዚህ ጀምሮ ጾመው ጌታ ሲነሳ ካላየን አንበላም ብለው ሐሙስ ማታ እንደቀመሱ እስከ እሑድ ድረስ ጾመውታል። ጌታ በተሰቀለ ጊዜ መስቀል ላይ 7 ቃላት ተናግሯል። የመጀመሪያው ቃል ምንድነው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይገርማቸዋል። ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ገና መስቀል ላይ ያለ ነው። ከኔ ጋር ናችሁ? አዎ፣ ገና ሚስማሩ ከእጁ ሳይወጣ። አሁን ከዚህ ጉባኤ ስትወጡ ምእመናን፣ እዚሁ ጉባኤ ላይ ቆይታችሁ ስትወጡ አንድ ሰው እግራችሁን ቢረግጣችሁ ወይ ይቅርታ ቢል ትቀበላላችሁ? አትቀበሉ? ትቀበላላችሁ። ግን እግራችሁን ረግጦ ጭፍልቅ አድርጎ እያሸ ይቅርታ ቢላችሁስ ትቀበላላችሁ? መጀመሪያ እግርን ከእግሬ ላይ ምን በል አንሳ። ክርስቶስ እኮ ሚስማሩ ከእጁ አልወጣም። ገና እኮ የሾህ አክሊሉ ልቡ ድረስ ይሰማዋል። እያመመው ነው። የሚያደርጉትን አያውቁምና እኛ እኮ ይቅርታ ካረግን እንኳን ካለፈ በኋላ ነው። የዛሬ 10 ዓመት ምናምን የተበደለውን ነገር መቼስ ትቼልሻለሁ እንላለን። እሱንም አንልም። በእውነት የወጋ ቢረሳ ይኸው ታውቁታላችሁ። ሲቆይ የረሳው ልጅ መሰለሽ እንዴ ነው የምንለው። ተወግቶ የረሳው ማ ብቻ ነው? ክርስቶስ ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁ። አሁን እዚህ መካከል ይህን ትምህርት የምትሰሙ ሰዎች ሰው ይቅርታ ማድረግ እንዳለበት ታምናላችሁ፣ እናምናለን። ግን የሆነ ይቅርታ ያላረግንለት ሰው የለም ወይ? የሆነች ይቅርታ ብሞት አላረግላትም የምትሏት ሴት የለችም ወይ? ሁላችንም ሕይወት ውስጥ ይቅርታ እንስማማለን። ግን እገሌ ከሆነ በሱ አትምጡብኝ እንላለን። እሷን ይቅር ብል ሞቼ እገኛለሁ እንላለን። እሱን ነው ይቅር በል ያለህ ክርስቶስ። እሱን ነው። ተመልከቱ፣ ክርስቶስ እዛው ነው ይቅርታ ያደረገው። የሚያደርጉትን አያውቁምና ይቅር በላቸው ሲል እዛው እያመመው ነው። አለፈ ብሎ አይደለም። ይቅርታ ያማል ወይ? አዎ ያማል። ይቅርታ ይከብዳል። ግን ይቅርታ አድርጉ። የይቅርታን ሕመም ከክርስቶስ በላይ የሚያውቀው የለም። በይቅርታ አይደል እንደ የተሰቃየው? ይቅርታ አይደል እንደ ያቆሰለው? ይቅር ብሎን አይደል እንደ ሞተው? የይቅርታን ኃይሉን መስቀል ላይ ያየ ነው። የሚያደርጉትን አያውቁምና ምን በላቸው ይቅር። አሁን ይቅርታ አድርጉ የምትባሉት ሰዎች አንዳንድ ሰው ይቅር በፍጹም ይላል። እስቲ ልጠይቃችሁ ምእመናን፣ የበደሉን ሰዎች ምንም ያህል ቢበድሉን አይሁድ ክርስቶስ ላይ ያደረሱትን መከራ ያህል በድለውናል? አልበደሉንም። የክርስቶስ ያህል አልተሰቃየንም። አይ መቼስ አንዳንድ ሰው ክርክር ይወድ የለ። አረ የእሱ ይሻላል ይላል አንዳንድ ሰው። አረ የእሱ ይሻላል፣ የእኔ ይብሳል። እሺ ይባስ፣ ግድ የለም። ከክርስቶስ በላይ ሰዎች በድለው ይሆናል። አንተ እንደ ክርስቶስ ንጹህ ነው ወይ? አይደለም። እሱ እኮ ንጹህ ሆኖ ነው የተበደለው። ግን የሚያደርጉትን አያውቁምና ይህንን የይቅርታ ልብ ለሁላችን ያድለን። ለጠቅላላ እውቀት አይደለም የምነግራችሁ። ይህን የምትሰሙ ሰዎች ይቅር በሉ የበደሏችሁን ሰዎች ለራሳችሁ ስትሉ። ቂም መያዝ ማለት ምእመናን ሰው ለመጉዳት ብሎ መርዝ መጠጣት ማለት ነው። ሰው ለማበሳጨት ብሎ መርዝ መጠጣት። የምትጎዳው ራስህ ነህ። ለምን ነፍስህን ታቆስላታለህ? እዛው መስቀል ላይ ይህንን ንግግር ተናገረ ጌታ። ይህን ሲናገር የቀኝ ወንበዴ ልቡ ተሰበረ። እኔ ባልደረሱብኝ ሰዎች ላይ ደርሼ የሰው ንብረት ስቀማ ደም ሳፈስን የኖርኩት እሱ ለሚያሰቃዩት ሰዎች ይጸልያል ወይ ብሎ ልቡ ተሰበረና ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ፣ ለሰቃዮች ካዘንክማ ለኔ አትጨክንብኝም፣ እባክህ ማረኝ አለ ይላል ቅዱስ ዮሐንስ አፈወርቅ። ወንበዴውን የመለሰ ሁላችንን ይመልሰን።